የዚህ ዘመን ሴቶችንና የዚህ ዘመን ወንድ ባህሪውን ማየት ከፈለጋችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ አንብቡ። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ለባሏ የምትጨነቅ አይደለም፣ ለራሷ የምትጨነቅ ሴት ትበዛለች። ለሚስቱ የሚጨነቅ አይደለም፣ ለራሱ የሚጨነቅ ወንድ ይበዛል። ተጠቅሜ ልጅ መንገድ ላይ ጥዬ ይላል፣ እሱ ወርቆ ይገኛል። ለምን? ሐሳቡን እግዚአብሔር ስለሚያውቅበት። በነፍሷ ተጫውቼ ጥላታለሁ ሲል በነፍሱ ተጫውታ እሷ ትጥለዋለች። ለምን? ሐሳቡን እግዚአብሔር ሰምቶበታል። በቃ ለተወሰነ ጊዜ መሸጋገሪያ ጊዜ ማሳለፊያ አድርጌ ስትል ጊዜ ማሳለፊያ አድርጓት ጥሏት ዞር ይላል። ለምን? ሐሳቧን ማን ያውቃል? ማን ያውቃል? ክፉ እንዳትመኙ ወገኖቼ። በቆፈርከው ጉድጓድ አንተ ልትገባ ትችላለህ። በቆፈርሽው ጉድጓድ አንቺ ልትገቢ ትችላለሽ። በነፍሱ ጫወታለሁ ብላ በነፍሷ ተጫውቶ ሄደ ብዙ ሰው እናውቃለን። እናንተ መጫወቻ እንዳትሆኑ በሰው መጫወት። ሰው እኮ የከበረ የሰው ፍጡር ነው። የሥላሴ ይሰራል። ሰው በራሱ የሚያሳዝን እኮ ነው። ለመለወጥ ለማደግ መከራ የምታይ ሴት ናት። ምንም በሷ መጫወት አያስፈልግም። በሰው አትጫወቱ ወገኖች። እቃ እንኳን ክብር አለው። በእቃም እንኳን አትጫወቱ። ለምን? ይሄን ከሰበርኮ ከዛ በኋላ የሚመጣውን ታውቀዋለህ። ስለዚህ ራስ ወዳዶች አትሆኑ። አንተ ክብር እንደምትፈልገው፣ አንተ እንክብካቤ እንደምትፈልገው፣ አንተ ብዙ ነገር እንደምትፈልገው እሷም ፍቅር ትፈልጋለች፣ ክብር ትፈልጋለች፣ እንክብካቤ ትፈልጋለች። አንቺ መከበር መወደድ እንደምትፈልጊው፣ ብር እንደምትፈልጊው እሱ ደግሞ ብዙ ነገር ይፈልጋል። ስለዚህ ተወዳችሁ ተከብራችሁ መኖር ከፈለጋችሁ እኔ ብቻ ልሁን አትበሉ። ከዛ ውጪ ደግሞ እኔ ብቻ ልክ ነኝ እስኪ በሉ። እስኪ እንደው በቅንነት እኔ እንደዚህ አይነት ባህሪ ያለኝ የሚል ሰው እኔ ብቻ ልክ ነኝ፣ እኔ ብቻ ልወደድ፣ እኔ ብቻ ልሰማ፣ እኔ ብቻ ላውራ። እንደው ማመሰግጥ እንደው እግዚአብሔር ይባርኮት። የእውነት አያምንም እኮ ሰው ችግሩን እጅ አወጡ። እኔ ነኝ እንደዚህ አይነት ባህሪ ያለኝ፣ እግዚአብሔር ይባርኮት። እሺ በቃ ማመን እኮ በቂ ነው። እስቲ ከሴቶች ደግሞ አንድ የተባረከ ሴት አዎ እኔም ግትር ነኝ፣ እኔ ብቻ ልሁን እላለሁ፣ እግዚአብሔር ይባርክሽ። አዎ ምን ችግር አለ? ለኔ እንደዚህ ካመንሽ ደግሞ ለባለቤትሽ፣ ለኔ እንደዚህ ካመንክ ደግሞ ለሚስት ይቅርታ፣ እንደው ባህሪ ትንሽ ችግር አለብኝ፣ ትንሽ ሆነች ነገር አለችብኝ፣ ይቅርታ አድርግልኝ። ይቻላል አይቻልም? በትንሽ ነገር እኮ ሰው ማሸነፍ ይቻላል። በትንሽ ነገር ሚስቱን መያዝ ሲችል ትዳሩን የፈታ ሰዋል። በትንሽ ነገር ባለቤቷን መያዝ ስትል ትዳሯን የፈታች ሴት አለች። ስለዚህ እኔ ብቻ